እንደዚህ እሺ ሰላምታ አልማዝ ጸጋዬ፣ ትዕግስት ዳንኤል፣ ርብቃ በረከት፣ የምስራች ሁላችሁም ከነ ቤተሰቦቻችሁ እንኳን ለዚህ ቀን አደረሳችሁ። ጸጋይና አልማዝ በጣም ደስ አለኝ። በቀደም ለካ ሳላውቅ ኢንተርቪው ያደረግኳችሁ የጥንቱ ትዝ አለኝ እንድትሉ ነው። እና ምን ነው ባወቅኩ ኖሮ ሪከርድ ማድረግ ነበረብኝ። ከአንድ ሰዓት በላይ ነው የተጫወትነው። እንዴት ተገናኛችሁ? እንዴት ወሰናችሁ? ጋብቻው እንዴት፣ ሰርጉ እንዴት ተፈጸመ? ቤተሰብ ምን አለ? ጉዟችሁ እንዴት ነበር? እንግዲህ የጠየኳችሁን ጥያቄ ሁሉ ታስታውሳላችሁ። መንገዱ አልቀረኝ፣ የምትሄዱበት የምትጠጡበት ካፌ ሁሉ አልቀረኝ እና ብዙ ጥያቄ ጠይቄያለሁ። ለካ ይሄ ቀን ታይቶኝ ነው ማለት ነው። ቀኑን ግን አላውቀውም። እግዚአብሔር አምላክ እንኳን ለዚህ ታላቅ ቀን አደረሳችሁ። ይሄ መታደል ነው። እግዚአብሔርን የሚፈራ እንዲህ ይባረካል ይላል ቃሉ። ሰው ሁሉ ተመኝቶ 10ንም 20ንም 25ንም 50ንም ያላከበረ አለ። ለእናንተ ግን እግዚአብሔር መልካም ልጆች ስላሏችሁ በጥሩ ስለመራችኋቸው ይህንን እያሰቡ ደግሞ ስለሚያደርጉት ነገር ስለነሱም እግዚአብሔርን እጅግ አድርጌ አመሰግናለሁ። ፍሬያችሁ የተባረከ ነው። የተባረኩ ልጆች አሏችሁ። ቲጂ በጣም ጥሩ መሪ ነበረች። የቤተሰቡ መሪ ማለት ልጆቹን ሁሉም እንደሷ መልካምነትን ተምረዋል። እና ትዕግስት በጣም ቤተሰቧን ለማስደሰት ትጥር የነበረች ልጅ ነች። ከሳቅ ከፈገግታ ጋራ ይሄው ፍሬዋን አሁን እየበላች ነው። እንግዲህ የእናንተ ፍሬ ነው ይሄንን ያመጣው። 6 ልጆች ምነው 36 ቢሆኑ ጥሩ ነበረ። 6ቱም ግን በጣም ፍሬያማ ውጤታማ ናቸው። 60 ዓመት አይደለም ገና የልጅ ልጆቻችሁን ሰርግና ልጆች ገና ታያላችሁ። በእግዚአብሔር ፊት 60 ዓመት ማለት አንድ ቀን ነው። 1000 ዓመት አንድ ቀን ነው እንደሚል ጀስት ነምበር ነው። እና እግዚአብሔር ይመስገን 60 ዓመት ያክል ኖርን። ይሄ ነው ለካ 60 ዓመት እንዳላችሁ ይገባኛል። አይመስልም፣ ቁጥር ነው። አሁንም የዘላለም አምላክ እግዚአብሔር በነገር ሁሉ ይባርካችሁ፣ ረጅምን ዕድሜ ይስጣችሁ፣ ጤና ይስጣችሁ። እግዚአብሔር ደስ እያሰኘ በነገር ሁሉ እጃችሁን ይዞ ይምራችሁ። መጨረሻችሁ ሁሉ ያማረ ይሁን። ደስተኛ ደስታ የሞላው ፍሬ ያለበት ህይወት እየኖራችሁ ነውና እግዚአብሔር አምላክ አብዝቶ አሁንም ብዙ የደስታ ጊዜንና ሰዓትን ይጨምርላችሁ። አምላካችሁን እያገለግላችሁ ዘይታችሁ የሞላ መብራታችሁ የበራ ጌታን ደግሞ እንደውም እዚሁ በህይወት እያላችሁ የምትቀበሉ ያደርጋችሁ ይሆናልና እግዚአብሔር ስለ ሁሉ ነገር ይመስገን። በጣም ደስ ብሎኛል። እንኳን ለዚህ ጊዜ አደረሳችሁ። ከዚህ በኋላ አንድ ቃል ነው የማነበው። የምታውቁት ቃል ነው። ይህንን ለአንድ ቤተሰብ ነበር ስሰጥ የነበረው። አሁን ግን ለእናንተ የሚገባ ቃል ነው። እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርካችሁ። በሕይወታችሁ ዘመን ሁሉ የኢየሩሳሌምን መልካምነት፣ የኢትዮጵያን መልካምነት፣ የአገርን ሰላም ታያላችሁ። የልጆቻችሁንም ልጆች ታያላችሁ። ልጆቹን ኦልሬዲ አይታችኋል። ነገር ግን ሰርጋቸውን እነሱም ደግሞ አግብተው መውለዳቸውን ታያላችሁ። በእስራኤል ላይ ሰላም ይሁን፣ አሜን። በኢትዮጵያም ላይ ሰላም ይሁን። እግዚአብሔር ይባርካችሁ። ተባረኩ። ደስታችሁ ደስታዬ ነው። እጅግ ደስ ብሎኛል። ተባረኩልኝ።
እንግዲህ ብዙ ማለት እችላለሁ፣ ግን ጉንፋን ስለያዘኝ በቃ በዚሁ ባጭሩ ቀጨሁት እና እግዚአብሔር ይባርካችሁ። መልካም የደስታ ቀን ይሁንላችሁ። ደስ ይበላችሁ ወገኖቼ፣ ደስ ይበላችሁ፣ ደስ ይበላችሁ። ተባረኩልኝ። ዓለም ነኝ ከኢትዮጵያ ከአዲስ አበባ። ተባረኩልኝ። አይውሽ ኤሌ ቢሆን ኖሮ መጥቼ እሳተፍ ነበር። እንግዲህ እግዚአብሔር ያለው ይሁን። ተባረኩልኝ። ቴንኪው በጣም እግዚአብሔር ይስጥልኝ።